ምርጡን ራቸውን ያደረጉት ይህ የሚያሳየው የመጀመሪያው አጋማሽ እንዴት ለተመልካችም አስቸጋሪ የነበረ ጨዋታ እንደነበረ ነው። ዝግ ያለ ነው። እኔ እናንተ ስለ ጨዋታው ከምናወሪ ሌሎች ጉዳዮች ላይ የምናወራው የበለጠ ነበር። ምክንያቱም ሞመንቶች አልሰጡንም ስለዚህ ጨዋታ የምናወራበት። አሁን በደንብ የማጥቃት ፍላጎት አላቸው ሁለቱም ሀገራት። ግን የኢትዮጵያ ብሔራዊ ቡድን መከላከል ዘላለም በደንብ ሊጤንበት ይገባል። ሳጥን አካባቢ ላይ ነፃ የኳስ ንክኪዎች እንዲያደርጉ ይፈቅዳሉ። አርምስትሮንግ ኦሞንዲ ለአምበሉ ራፋኤል ኦሞንዲ ነበር ያቀበለው፣ ግን አላስፈላጊ መቻኮል ዘላለም ነፃ ነበር ብቻውን የቆመው። ቅዱስ ዳዊት ካሊድ አልቻለም። አክመልን ቀይሮ ገብቷል። ካሊድ ከጉዳቱ አገግሞ መመለስ አልቻለም። ስለዚህ የመጀመሪያ 3 ጨዋታዎችን በተከታታይ የጀመረው ቅዱስ ዳዊት በአሰልጣኝ ቤንዚመር የተደነቀው ተጫዋች ወደ ሜዳ ገብቷል። ከሚመኩባቸው ተጫዋቾች መካከል አንደኛው ነው ቅዱስ ዳዊት። ግን ደግሞ ዛሬ ወደ ተጠባባቂ ወንበር ላይ አሳርፈውታል። ምናልባት ከድካም ከሌሎችም ከማናቃቸው ምክንያቶች አንጻር ሊሆን ይችላል። ሁለተኛው አጋማሽ ላይ ኦቾላ ግሩም ኳስ፣ ኦቾላ ጥሩ ኳስ ነው የመለሰው። ደጋፊዎች ዛሬ እንዳለፉት ጨዋታዎች በዝማሬ የታጀበ ድጋፍ እየሰጡ አይደለም። መቀየር አለበት የስቴዲየሙ ድባብ። እውነት ለመናገር አሁንም ሳጥን ውስጥ ነፃ ተጫዋቾች እናያለን። በኬንያ በኩል ጠርዝ አካባቢ ላይ ነፃ የሚቆሙ ተጫዋቾች አሉ። ስለዚህ እያንዳንዱን እንቅስቃሴዎቻቸውን በደንብ ማጤን ያስፈልጋል። አስፈላጊ ከሆነ ማንቱማን ማርኪንግ ይህንን ጨዋታ በመከላከል ተቆጣጥሮ ለመውጣት መጠቀም ያለባቸው ሲስተም እሱ ነው። የተወሰኑ ተጫዋቾችን ወደ ኋላ ሊጎትት ይችላል፣ ግን መከላከልም ቀድሞ ግን ማስቆጠር የለበትም ኬንያ። እዛው ባጭሩ ጀምሮታል። ኦቾላ ከቅዱስ ዳዊት፣ ቅዱስ ዳዊት አሚር ሚስባ ጥፋት ሰርቶበታል። አሚር ጥፋት ሰርቶበታል። ኬንያ ኔቪል ዋፉላ በተደጋጋሚ በኃይል ነው የኢትዮጵያን የማጥቃት እንቅስቃሴ ለማቆም የሚሞክረው። የኃይል አጨዋወትንም ይጠቀማል። የኬንያኖች የማዕዘን ምት አጠቃቀም ዘላለም አንድ አይነት ነው እና ልክ እንደ ኢትዮጵያ ሁሉ ተመሳሳይ መንገድ ነው የሚጠቀሙት። እስካሁን እነሱም አንድ ግብ ብቻ ነው ከማዕዘን ያስቆጠሩት እና ሁለቱም ሀገራት የቆመ ኳስ አጠቃቀም ላይ ሌላ መፍትሄ ይዘው መምጣት ያለባቸው ይመስለኛል። የኢትዮጵያ ብሔራዊ ቡድን አሁን የመጨረሻ 2 የቆሙ ኳሶቹ ላይ ቀይሮ አሳይቶናል። ድንቅነህ ትንሳኤ መንግስቱ ረዥም ኳስ ለዳዊት ካሳው፣ ዳዊት ካሳው ታገለ ግን አልቻለም። ግሪጎሪያን ኦሞንዲ የኬንያ እግር ኳስ ምናልባት በዚህ ዙር ወደ አፍሪካ ዋንጫ የሚሄዱ ከሆነ ጥሩ ማንሰራራት ነው ለብሔራዊ ቡድኑ። በቅርብ እንደምታስታውሰው የአህጉር ውድድሮችንም የማዘጋጀት ኃላፊነት አለባቸው። የአፍሪካ ዋንጫን በቅርቡ ከሚያዘጋጁ ሀገራት መካከል አንደኛዋ በጥምረት እንደምትሆን ይጠበቃል። እያየን ያለነው ታዳጊዎች እንደ ሌሎች ሀገራት እንደ ሌሎች የምስራቅ አፍሪካ ሀገራት ክለብ ላይ የተንተራሰ ላይሆን ይችላል፣ ግን በሃይ ስኩሎቻቸው በትምህርት ቤቶቻቸው እግር ኳስን በማስፋፋት በምስራቅ አፍሪካ በጣም ጥሩ ተሞክሮ ካላቸው ሀገራት መካከል አንደኛዋ ነች እና ፊፋ እግር ኳስን ለማስፋት ሀገራት እንዲሰሩ ከሚመክርባቸው ቦታዎች መካከል ትምህርት ቤቶች ይጠቀሳሉ እና ያንን ኬንያ እያደረገች ነው። አስቀድሞም በኢትዮጵያም ከትምህርት ቤቶች በርካታ ተጫዋቾች ተገኝተዋል። በፕሪሚየር ሊጉ የምናውቃቸው ተጫዋቾች ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ በሚደረጉ ጨዋታዎች አሪፍ ተጫዋቾችን ተመልክተናል እና የትምህርት ቤቶች ስፖርታዊ ፕሮጀክቶች እጅግ በጣም ወሳኝ ናቸው እና ያስፈልጋል፣ መቀጠል ይጠበቅባቸዋል። የኢትዮጵያ ብሔራዊ ቡድን በእነዚህ 56 ደቂቃዎች ቢኒያም አብርሃ ያደረገውን ሙከራ ብቻ ነው ልናነሳ የምንችለው። ከመስመር የተሻገረ ኳስ ትንሳኤ መንግስቱ መልሷል። በረዥሙ ነው ጎል ለማስቆጠር አክርረው መተው ነው ጎል ከረዥም ርቀት አክርረው መተው ነው ለማስቆጠር ኬንያዎች ፍላጎታቸው። ግን 2-3 ጊዜ ተመልክቻለሁ። ኳሱን ሙሉ በሙሉ አያገኙትም፣ እየተጨረፈ ነው። ካላቸው ፍላጎት አንጻር ሊሆን ይችላል። በቅርብ ሰርቶ ያዩት ሲስተምም እሱ ነው። ታንዛኒያ ላይ ግሩም ጎል አስቆጥረዋል። ከቦክስ ውጪ ነው ጎሉ የተቆጠረው።
የሱፍ መሐመድ አቾላ ሌላ በእርግጠኝነት የመጀመሪያ ግብ ማግኘት ዘላለም ጨዋታውን ለማሸነፍ 70-80 በመቶ ዋስትና ይሆናል ለየትኛውም ቡድን በሁለቱም ሀገራት በኩል። ከዚያ በኋላ የሚሆነው ስራ መከላከል፣ ተጋጣሚን የበለጠ ያለመረጋጋት ውስጥ እንዲገባ በስነ ልቦና መረበሽ ነው ትልቁ ስራቸው የሚሆነው። ደቂቃውን ተመልከት፣ ወደ 60 እየተጠጋ ነው እና ግብ የሚያገኝ ቡድን አስቀድሞ ይህን ጨዋታ የማሸነፍ እድል ሰፊ ይመስላል። ግን አሁን ባየነው መንገድ ጭማሪ ደቂቃ ካልሆነ በስተቀር ሁለቱን ሀገራት በጨዋታ መለየት የመጨረሻ 5 ደቂቃዎች ግን የኬንያ የማጥቃት የተሻለ ይመስላል። ቢያንስ ወደ ኢትዮጵያ ሳጥን ተጠግተዋል። የሚፈልጉትን ረጅም ርቀት አክርሮ መቶ ጎል ለማስቆጠር ድሎችን ለመፍጠር ሞክረዋል። እንየው ስለሺ ለምን መጠቀም አልፈለገም? የማዕዘን ምት ነው የመሰለኝ። የመጨረሻ ንክኪ እሱ ነው። ድሪብል እያደረገ የነበረው እሱ ነው። መጠቀም ይችል ነበረ። እንየው ስለሺ የቅዱስ ጊዮርጊስ ተጫዋች ነው። በእድሜ እርከኑ በርካታ ጎሎችን ማስቆጠር ችሏል። በዚህ ውድድር ላይ 1 ጎል ብቻ ነው ያስቆጠረው። አንድ ጎል ቢሆንም ግሩም ጎል ነው ያስቆጠረው። በጣም አስደናቂ ጎል ነው ያስቆጠረው በግራ እግሩ። ጥሩ የግብ አይን ካላቸው ታዳጊዎች መካከል አንደኛው ነው። በዚህ ቶርናመንት ተጨማሪ ግቦችን ግን ሊያሳየን ይገባል። በኢትዮጵያ በኩል ሁሴፋ ሻፊ ተቀይሮ ገብቷል። ሁሴፋ ሻፊ እና አሚር ሚስባ ሁሴፋ ሻፊ በአሚር ሚስባ ተቀይሮ ገብቷል። ባለፉት ጨዋታዎች ላይ በተለይ 1-1 ተጫዋቾችን ቀንሶ በማለፍ አስፈላጊ ቅያሬ ይመስለኛል ሰለሞን። የመጨረሻ ጎል የማስቆጠር አቅሙን ከፍ ማድረግ የሚችል ከሆነ አሚር ለኢትዮጵያ ሁሴፋ የቀጣይ ጊዜ የኢትዮጵያ እግር ኳስ ተስፋ ከሚሆኑ ተጫዋቾች መካከል አንደኛው እሱ ነው። ያለ ጥርጥር በጣም ድንቅ አቅም አለው። በቀኝ እግሩ የሚያደርጋቸው ሙከራዎች ደግሞ ትንሳኤ መንግስቱ ሌላኛው ዘላለም መንግስቱ ተቀይሮ የወጣ ተጫዋች ነው። አቤኔዘር አለማየሁ ተቀይሮ ገብቷል። እነዚህ ሁለት ተጫዋቾች ያለፉት ጨዋታዎችን በተከታታይ በቋሚነት የጀመሩ ተጫዋቾች ናቸው። ስለዚህ ሌላ ጥንካሬ ነው። መጀመሪያ የሞከሩት አልሰራላቸውም። ወደ ቀደመው ላይናፕ እየተመለሰ ያለ ይመስላል። አሰልጣኝ ቤንዚመር ዛሬ የቆመሩት አልሰራላቸውም። ስለዚህ በቡድኑ ተደጋጋሚ በቋሚነት የተሰለፉ ሁለት ተጫዋቾችን ቀይረው አስገብተዋል። ቀደም ሲል የገባው የቅዱስ ዳዊትን ከጨመርን ደግሞ 3 ተጫዋቾች ገብተዋል። ቅዱስ ዳዊትም የቡድኑ ዋነኛ ተጫዋች ነው። ቅዱስ ዳዊት ግሩም ኳስ፣ ዳዊት ካሳው፣ ሁሴፋ ሻፊ። ሁሴፋ ከጨዋታ ውጭ አይደለም እንዲቀጥል አዘዋል። ለምን ተዘናጋ? የመስመር ዳኛው አውጥተዋል። እሳቸውን ባንዲራ እያየ ነው ውጭ ያደረገው፣ ግን የዳኛውን ፊሽካ እየጠበቀ ስለነበረ እድል ካለው ሞክሯል። ምናልባት ግን ዘላለም የቅዱስ ዳዊት በ1-2 ቅብብል ጨዋታውን ለማድረግ እየሞከረ ነበር። ስለዚህ የኬንያ ብሔራዊ ቡድን አማካይ ስፍራ ተጫዋች አቋርጦታል፣ ሩጫው እንዳያደርግ ከልክሎታል። ተፈጥሯዊ ሩጫ ማድረግ ደግሞ መብቱ ነው በ1-2 ቅብብል ወቅት። ስለዚህ ዳኛው እዚያ ጋር ማስቆም ፊሽካ መንፋት ነበረባቸው። አድቫንቴጅ የሚሆንበት እድል በሁሴፋ ከጨዋታ ውጭ መሆን ምክንያት ስለነበረ 61 ደቂቃዎች ተቆጠሩ። ኢትዮጵያ 0 ኬንያ 0። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ የማጣሪያ ውድድር ለኢትዮጵያ ከ17 ዓመት በታች ቡድን የመጨረሻ ጨዋታ ነው። ይህንን ጨዋታ ማሸነፍ እጅግ ወሳኝ ነው። ሁለቱም ብሔራዊ ቡድኖች ጎል ማስቆጠር አልቻሉም። ኦቾላ በኬንያ በኩል ዛሬ በተደጋጋሚ ከኳስ ጋር የሚገናኝ ተጫዋች ነው። አርምስትሮንግ ለሁለቱም የሚሆን ኳስ አይደለም፣ ወደ ጎልም የተመታ አይደለም። ግን የመከላከል ስህተቱን በደንብ ዘላለም ነፃ ሆኖ ነው ኳሱን የተቀበለው። የትኛውም ተጫዋች ማርክ አላደረገውም። እሱ ብቻ ሳይሆን ሌላኛውም ተጫዋች አብሮት ነፃ ሆኖ ቆሞ ነበር። ካልተሳሳትኩኝ ሆነ ይመስለኛል። ዳዊት ካሳው ግሩም ኳስ ሊቀበለው የሚችል ተጫዋች አልነበረም።
ስለዚህ የግሉን ጥረት ተጠቅሞ ተጫዋች ቀንሶ ለማለፍ ነው የሞከረው። ትክክለኛ ውሳኔ ይመስለኛል። በውሳኔ ደረጃ ካየ ነው ያው ምናልባት በኦቼንግ እግሮች መካከል አልፎ ቢሆን ኖሮ ኳሶቹ ጥሩ ሞመንት ይሆን ነበር። ትሬቨር ናሳሲሮ ዛሬ በኬንያ በኩል ቅያሬ ማድረግ ተመለከትንም። ከፍተኛ ጎል አስቆጣሪያቸው ነው። ቅያሬ ማድረግ ካለባቸው አሰልጣኞች እሱ ላይ መጨከን ያለባቸው ይመስለኛል። ሙሉያ እስካሁን ድረስ ምንም አይነት ቅያሬ አላደረጉም። በቡድናቸው ደስተኛ እንደሆኑ የሚያሳይ ነው። ግን የሚፈልጉትን ነገር ምናልባት ጎል ማስቆጠር ግዴታ ነው። ዛሬ አንዱ ቡድን ማሸነፍ አለበት፣ ግዴታ ነው። የምድብ ጨዋታ አይደለም ዘላለም። ምናልባት በዚሁ የሚቀጥሉ ከሆነ የሚገኙ አጋጣሚዎችን፣ ስህተቶችን ለመጠቀም ነው የሚመስለው። ቅድም ከጠቀስነው 5 ደቂቃ ውጪ ናሳሲሮ ከኳስ ውጪ ነፃ አቋቋሞችንም እየፈጠረ አይደለም። ከኳስ ጋርም በምቾት ተጫዋቾችን እየቀነሰ እያለፈ አይደለም። አቤኔዘር የአቤኔዘር መግባት ምናልባት የኢትዮጵያን የግራ መስመር ማጥቃት አስቀድሞ ከነበረው በተሻለ የሚያግዝ ሊሆን ይችላል። አጥቂ ነው፣ አስቀድሞ በጣም አጥቂ ነው። በዚህ ቶርናመንት በዚህ ጨዋታ ነው ወደ ኋላ ተመልሶ በግራ ፉልባክ እንዲጫወት የተደረገው። ስለዚህ ያንን ለዚያ ፈልገው ይመስለኛል አሰልጣኝ ቤንዚመር ያስገቡት። ጥሩ ጥምረት ነው ከሁዜፋ ጋር የፈጠረው በተወሰኑ አጋጣሚዎች ላይ እና አይተህ ከሆነ የመጀመሪያው ከሩዋንዳ ጋር የነበረው ጨዋታ ላይ ስለ አቤኔዘር የማጥቃት ደመነፍሳዊ ብቃት ስናነሳ ነበር። ግን ደመነፍሳዊ ሳይሆን የተሰራበት እንደነበረ ግልጽ ነበር። አሁን ወደ ኋላ መልሰው እያጫወቱት ነው። ፊዚካሉን መጠቀም የበለጠ አይደክሜ ተጫዋች ነው። ስለዚህ እሱን አጉልቶ ለመጠቀም የፈለጉ ይመስላል። ሁዜፋ ሻፊ የቦታ ለውጥ አድርጓል፣ ወደ ቀኝ ወጥቷል አሁን። ስለዚህ እኔው ሁለተኛውን አጋማሽ በጀመረበት በግራ መስመር ላይ ይጫወታል። ይበልጥ ውጤታማ የሚሆነው ግን በግራ መስመር አስቀድሞ በነበረበት የግራ መስመር ላይ ነው። ቀኝ እግሩን ስለሆነ በዋናነት ጎል ለማስቆጠር የሚጠቀመው። ምናልባት ወደ መስመር ሲወጣ ለዳዊት ካሳው ለማሻገር ነው በዋናነት ክሮስ ለማድረግ ይጠቀምበታል። ግን ያንን አስደናቂ ጎል ጨምሮ ብዙ ሙከራዎችን ያደረገው ከግራ መስመር እየተነሳ ነው። እንግዲህ የበለጠ አደገኛውን መምረጥ የአሰልጣኙ ትልቁ የፈታኝ የቤት ስራ ነው። ምክንያቱም ባለፈውም አንስተናል። በዚህ ቦታ ላይ በግራ መስመር ነው የሚጫወተው። የቀኝ እግር ተጫዋች ነው፣ ኢንቨርትድ ነው። የትኛው ኢፌክቲቭ ነው የሚለውን እንግዲህ እናየዋለን። ግን ይሄ ቋሚ ሆኖ የሚቀጥል አይደለም። በ5-10 ደቂቃዎች ውስጥ ሊቀያየር የሚችል ነገር እንደሚሆን ይሰማኛል። ቅዱስ ዳዊት ተቀይሮ ከገባ በኋላ አማካይ ስፍራ ላይ ኢትዮጵያ ብሔራዊ ቡድን ምን የተለየ ነገር አገኘ? በተወሰነ መልኩ ለውጥ ያለ ይመስለኛል። ግሩም ኳስ ዳዊት ካሳው እንዴት አይነት አስደናቂ ጎል ነው ያስቆጠረው! በዚህ ውድድር ላይ በእያንዳንዱ ጨዋታ ጎል የማስቆጠር ክብረ ወሰኑን በዩጋንዳ ብሔራዊ ቡድን ቢነጠቅም በወሳኙ የዚህ የደረጃ ጨዋታ ላይ ጎሉን አስቆጥሯል። እግሮቹ ለጎል የሰለጠኑ አእምሮውም ፈጣን እንደሆነ ተመልክተናል። አንድ ኳስ አቆመ። በግብ ጠባቂው ግሪጎሪያን ኦሞንዲ አናት ላይ ሰዶ አስገራሚ ጎል አስቆጠረ። የሚያስገርም መናበብ ነው የተመለከትነው። የኢትዮጵያ ብሔራዊ ቡድን ይህንን ለማድረግ ጥረት ሲያደርግ ነበር። ድንቅነህን ማድነቅ ያስፈልጋል። ኳሱን መጥኖ ከርቀት በተገቢ ቦታ ላይ ነው ለዳዊት የጣለው። ዳዊት መረጋጋቱ የሚያስገርም ነው። ኳሱን ካቆመ በኋላ የግብ ጠባቂውን አቋቋም በሚገባ ተመለከተ። ሌሎች ተጫዋቾች ላይ ሁልጊዜ ማድረግ አለባቸው መማር አለባቸው ብለን የምናወራው ይህንን ነው። ግብ ጠባቂው ቦታውን ጥሎ ወጥቷል። ስለዚህ ዳዊት ያለው የተሻለው አማራጭ ግብ ጠባቂው በቆመበት ቺፕ ማድረግ ነው። ይህን ጥቂት ተጫዋቾች ብቻ ያላቸውን ኳሊቲ እሱ አለውና ግቡን አስቆጥሯል። የሚገርም መረጋጋት ነው። ዳዊት ካሳው በዚህ ውድድር 8ኛ ጎሉን ነው ያስቆጠረው። 6ኛ ጨዋታ እያደረገ ይገኛል። ከነዚህ 6 ጨዋታዎች አንዱ ላይ ብቻ ጎል አላስቆጠረም። በግማሽ ፍጻሜ ከዩጋንዳ ጋር በተደረገ ጨዋታ 3-0 ነው ዩጋንዳ ያሸነፈችው። ኢትዮጵያ ጎል አላስቆጠረችም። ስለዚህ ዳዊት ካሳውም አላስቆጠረም። ኢትዮጵያ ጎል ባስቆጠረችባቸው ጨዋታዎች በሙሉ የዳዊት ካሳው ስም አብሮ ይነሳል። በዚህ ውድድር እንዴት አይነት ግሩም ጎል ነው ያስቆጠረው! አንድ ጥራት ያለው እድል አገኘ፣ እሱንም ወደ ጎልነት ቀየረ። ሌላ ኳስ
ሁሴፋ ሻፊ ዳዊት ካሳው እንዴት አይነት ያለቀለት ኳስ ነው ለሁሴፋ ያቀበለው። ከመጀመሪያው ጨዋታ በኋላ ጎል እምቢ ብሎታል ሁሴፋ። የተሻለውን ሙከራ ሞክሯል ዘላለም፣ ምንም ልንወቅሰው አንችልም ከዚህ በኋላ። የዳዊት ኳሱን ያመጣበትን መንገድ ግን አሁንም በድጋሚ ማድነቅ ያስፈልጋል። አንድ ለአንድ ግንኙነት ላይ በፍጹም ለተከላካዮች በጣም አደገኛ አስቸጋሪ ተጫዋች ነው ስል ነው በየትኛው አጋጣሚ ላይ ያደርግ የነበረውን እንቅስቃሴ ቀይሮ ወደ ሌላ መንገድ እንደሚለውጠው በፍጹም ተከላካዮች ለመገመት ይቸገራሉ። አትጠራጠር፣ ከዚህ በኋላ ለኢትዮጵያ ብሔራዊ ቡድን ይሄ ጨዋታ እየቀለለ ነው የሚሄደው። ምክንያቱም ኬንያ ወደፊት መሳብ አለባት። እመለሳለሁ። ሁሴፋ ሻፊ ግሩም ኳስ። ሁሴፋ ዩጂን ኦቼንግ ከእግሩ ላይ ነው ኳሱን የወሰደበት። በዚህ መነቃቃት ላይ የኢትዮጵያ ብሔራዊ ቡድን ተጨማሪ ጎል ያስፈልገዋል። በመስመሮች ሙሉ በሙሉ ጨዋታውን መዝጋት ይችላል። ትንሳኤ መንግስቱ ሰውነቱን የሚጠቀምበት መንገድ፣ ተጫዋቾችን የሚከልልበት መንገድ በጣም የሚያስገርም የማዕዘን ምት። ጀምረውታል፣ ጨዋታውን እዛው ጀምረውታል። በኢትዮጵያ ብሔራዊ ቡድን በኩል የማዕዘን ምት እየወሰኑ እንዳለ አይገባም። ይነካ ይመስላል። እስቲ በድጋሚ ጨዋታውን አስጀምረዋል። አሁን ማቆም እንደፈለጉም ግልጽ አይደለም። አሁን በአበበ ቢቂላ ስቴዲየም ጥሩ የማጥቃት ጥሩ መነሳሳትን እየተመለከትን እንገኛለን። ዳዊት ካሳው ጎል አስቆጥሮ ሁለተኛ ጎልም ለማስቆጠር ተቃርበዋል። ተመስገን ከበደ ሌላ ኳስ በረጅሙ ለዳዊት ካሳው ግን ግሪጎሪን ኦሞንዲ ተቀብሎታል። ዛሬ በርካታ ተጫዋቾች ናቸው ኦሞንዲ በሚል ስም በኬንያ በኩል የሚጠሩ። ግሪጎሪያን ኦሞንዲ ግብ ጠባቂው ነው። አምበሉ ራፋኤል ኦሞንዲ 2 ቁጥሩ ይህን የመስመር ወራ ያስጀመረ ተጫዋች ነው። ካሏቸው ምርጥ ተጫዋቾች መካከል አንደኛው ደግሞ አርምስትሮንግ ኦሞንዲ ነው። ጥፋት የተሰራበት ይመስላል ግን ጥፋት ነው። ኳሱን ነክቶታል። እግሩን ነው የውስጥ እግሩን ነው የመታው። ኔቪል ወፉላ እግሩን ነው የመታው። ግን ኢስማኤል መሐመድ ሱዳናዊ አልቢትር ጨዋታውን አስቀጥለዋል። ዋፉላ ጥፋትን አውቆ ደንግጧል። ኦቼንግ ዳዊት ላይ ጮኋል። ግሩም ኳስ ሁሴፋ ሻፊ ሁሴፋ አስደናቂ ጨዋታ ነው። የመጨረሻ 5 ደቂቃዎች በብዙ ትዕይንቶች የታጀቡ ናቸው። ቅዱስ ዳዊት አስቀድሞ ገብቷል። የቅዱስ የሩጫ ስህተት ነው። ጥቂት የዘገየ ሩጫ ማድረግ አለበት። ምክንያቱም በግብ ጠባቂው ስር ሾልኮ ሊመጣ አይችልም። ግብ ጠባቂው አለ እሱ ቦታ ላይ ክፍት ቦታ ማየት ነበረበት። የማዕዘን ምቱ ተመቷል። ሌላ ኳስ ቸርነቱ ፋይሳ ኳሱ መሬት ቢያሲዘው የተሻለ ሙከራ የመሆን እድል ነበረው። ግን ጥሩ ነው። እንዲህ አይነት ያለመረጋጋት መፍጠር አለባቸው ተጋጣሚ ላይ። ጫና ውስጥ ነው አሁን የኬንያ ብሔራዊ ቡድን። ተመልከት። አስቀድሞ ቅድምም ስታነሳ ነበረ ሶል የኢትዮጵያ ብሔራዊ ቡድን ከኋላ መስርቶ ለመጫወት ሲሞክርና ለኬንያ ተጫዋቾች ግብዣ ሲያቀርብላቸው በፍጹም ቦታቸውን ነቅለው አያወጡም ነበር። አስደናቂ ኳስ ዳዊት ካሳው ኔቪል ዋፉላ የነካው ይመስል ነበረ ግን ኢስማኤል መሐመድ አልቤትሮ ጨዋታው እንዲቀጥል ለኬንያ ተጫዋቾች ግብዣ ሲያቀርብላቸው በፍጹም ቦታቸውን ነቅለው አያወጡም ነበር። አስደናቂ ኳስ ዳዊት ካሳው ኔቪል ዋፉላ የነካው ይመስል ነበረ ግን ኢስማኤል መሐመድ አልቤትሮ ጨዋታው እንዲቀጥል አዘዋል። ቅዱስ ዳዊት ኢስማኤል መሐመድ ከአልቤትሮ ጋር ተጋጭቶ ወድቋል። ሌላ አስደናቂ ኳስ ዳዊት ካሳው ግሪጎሪያን ኦሞንዲ ቀላል ኳስ ነው። ግልጽ አይደለም። ራሳችሁን ነጻ አድርጋችሁ አልጠበቃችሁኝም። በእርግጥ ተመልክቷል ዳዊት ካሳው ዳዊት ጠባቂው ሲተፋ ሁሴፋ እንዲጠቀም አስቦ ሆን ብሎ ነው የመጣው በእርግጠኝነት እንጂ ባለፈው የቅዱስ ዳዊትና የዳዊት ካሳውን ስም አንድ ላይ አቀናኝቼ ቅዱስ ካሳው ሌላ ኳስ ሁሴፋ ሻፊ እነዚህ አሁን የሚያልፉ እነዚህን እድሎች መጠቀም ያስፈልጋል። ሰለሞን
በተደጋጋሚ ነው ግልጽ ድሎችን እያገኙ የሚገኙት። መዘናጋት አያስፈልግም። አንድ ጎል ነው። በየትኛውም አጋጣሚ ልዩነቱ ሊጠብ ይችላል። በእርግጠኝነት በእነዚህ 5 ደቂቃዎች ውስጥ ዘላለም ጥራት ያላቸው 3 እና 4 የግብ ዕድሎች ተፈጥረዋል። መጠቀም ያስፈልጋል። በፍጹም ሊዘናጉ አይገባም። እዚህ ጋር ንክኪ አለ። ቀደም ሲል ምናልባት የጨዋታው ሞመንት የማውሪያ ስፔስ ስላልሰጠን እንጂ ላነሳልህ ነበር። ስለዚህ አጋጣሚ እዚህ ውድድር ላይ ስለ ዳኞች ማውራት ብዙ አስፈላጊ አይደለም። የጨዋታ ላይ የቤት ስራ መወጣት የግድ ያስፈልጋል። በአንድ ቡድን በኩል ግን የዳኞች ትሪትመንት ለኢትዮጵያ ብሔራዊ ቡድን በኩል ጥሩ አይደለም። ያንን በደንብ እያስተዋልን ነው። የባለፈው ጨዋታ ላይ ኢትዮጵያ ብሔራዊ ቡድን ከዩጋንዳ የተሸነፈበት መንገድ የሚያስቆጩ የዳኛ ውሳኔዎች ነበሩባቸው። ይሄኛው ጨዋታው በምንም አይነት ውጤት ቢጠናቀቅ ግን ዳኞች እርስ በርስ በሚኖራቸው ግምገማ ለዳኛው ነጥብ የሚያስቀንስ ስህተት ነው። ኦልሞስት ቀንሰበታል። ቅዱስ ዳዊት ተቀይሮ ከገባ በኋላ ሙሉ በሙሉ መሀል ላይ የኢትዮጵያ ብሔራዊ ቡድን ጨዋታውን መቆጣጠር ችሏል። ለዚህ ነው የቡድኑ ሞተር ነው ያሉት ቤንዚመር። ልክ ናቸው። በጣም አስደናቂ ተጫዋች ነው ቅዱስ ዳዊት። ጥፋቱን የሰራው ማለት ነው። በጣም ይሄ በፍጹም ዴሪኮ ቦቴ ካርድ በየትኛውም መንገድ የሚችል ጥፋት ነው ቦቴ የሰራው። ምስራቅ አፍሪካ ላይ የሚደረጉ ውድድሮች ቪአር ስለሌላቸው መነጋገሪያ ርዕስ አይሆኑ። ዳዊት ካሳው ሌላ ደግሞ አስደናቂ ኳስ። ስለ ጎሎቹ ጥራት፣ ስለ ጎሎቹ አይነት ስናነሳ ነበረ። ይሄኛውም ሌላ ጥራት ያለው ጎል ነው። የተለየ ክህሎትን የሚጠይቅ አስደናቂ ጎል ነው ዳዊት ካሳው ያስቆጠረው። ሊዮኔል ሜሲ ብቻ ሊያደርገው የሚችለው። ትሬቨር ናሳሲሮ ቅድም ስታነሳ ነበረ። ትሬቨር ናሳሲሮ ተቀይሮ ወጥቷል። በኬንያ በኩል 11 ቁጥሩ ኦቾላ ናታን ኦቾላ ተቀይሮ ገብቷል። ሌላ ኦቾላ ዛሬ በኦቾላ አስቀድሞ ኒኮላስ ኦቾላ ውስጥ ይገኛል። 75 ደቂቃዎች ተቆጥረዋል። የኢትዮጵያ ብሔራዊ ቡድን ኬንያን 1-0 እየመራ ይገኛል። ጥሩ ጨዋታ እያየን ነው ዘላለም። አሁን የበለጠ መዝናናት የምንጀምርበት ጊዜ ላይ ነው። ቢኒያም አብርሃ ቢኒያም አብርሃ ቅዱስ ዳዊት ሊጠብቀው ይገባል። ኳስ ሊቀበል እንደሚችል ሊያቀብለው እንደሚችል ተዘጋጅቶ መጠበቅ የነበረበትን ኳስ ነው አሳልፎ የሰጠው። መዘናጋት አያስፈልግም። 15 መደበኛ ደቂቃዎች አሉ። ተጨማሪ ደቂቃ ይኖራል። ስለዚህ ጨዋታውን መግደል ያስፈልጋል። ቀላል በሆነ መንገድ ደጋፊውንም ለራሳቸው ሞራል መካስ የሚችሉት ይህንን ጨዋታ በሰፊ የግብ ልዩነት ማሸነፍ ሲችሉ ነው። ማሸነፍ ብቻ አይደለም፣ ይሄ ቀላል ጨዋታ እንደሆነ በጥቂት ደቂቃዎች ውስጥ ሰርተው አሳይተውናል። በዛ ላይ የመጀመሪያውን ጨዋታ ስላሸነፉም የሞራል ስንቅ ነው የሚሆናቸው ኬንያን ማሸነፋቸው። በትክክል የሚፈልጉትን ስፔስ ከኋላም በደንብ ተከፍቶ እያገኙት ነው። ኬንያ በዚህ ጨዋታ ከዚህ በኋላ ግብ ማስቆጠር ነው ዱ ኦር ዳይ፣ ካልሆነ መከላከል እንደ መጀመሪያው አጋማሽ ወይም 0-0 እንደነበረው ምንም ያመጣላቸው ነገር የለም። ግሩም ኳስ በመስመሮች መካከል የሚደረጉ ቅብብሎች። ኤፌሶን ቸርነቱ ፋይሳ ረጅም ሁሴፋ ሻፊ ሁሴፋ መጀመሪያ ንክኪ ረዘመ። ጥሩ ኳስ ነው። ቸርነት ከተከላካይ ጀርባ ለሁሴፋ ሻፊ ያቀብለው። አላማ ያለው ኳስ ነው ይሄ ኳስ። ሁዜፋ እግር ላይ ቢደርስ ረጅም መሆኑ አይደለም፣ ምን ሊያደርገው እንደሚችል ግን ታውቀዋለህ፣ ትረዳዋለህ። ሌሎች ተጫዋቾች ከጀርባ አደገኛ ሩጫዎችን እያደረጉለት ነበር። ዛሬ ኤፌሶን ትንሳኤ መንግስቱ ድንቅነህ ብዙ የቤት ስራ ነበረባቸው፣ በሚገባ እየተወጡ ነው። የኢትዮጵያ ብሔራዊ ቡድን የኋላዎቹ ደጋፊዎች በመለያቸው ደምቀው በስቴዲየም ተገኝተዋል። አሁን ስቴዲየሙም በተመልካቾች ቁጥር ከፍ ብሎ ድምቀቱም ጨምሯል። ዳዊት ካሳው ግን ኦሞንዲ በቀላሉ ይሄ ነው የሚያስፈልገው። የዳዊትን የቅድሙን ኳሊቲ ተመልክታል። ጥራት ያለው አንድ ኳስ ነው ቻንስ ክሬት የተደረገ አንድ ኳስ፣ ያንን ኳስ ወደ ጎልነት ቀየረ። ከዛ በኋላ በእርግጥ እሱ ራሱ የፈጠረው ድል ነበረ ተጨማሪ ጎል መሆን የሚችል
ጎል የሚያስቆጥር ብቻ ሳይሆን የቡድኑ አጠቃላይ እንቅስቃሴ ላይ የሚሳተፍ ጥራት ያላቸውን የጎል እድሎችን የሚፈጥር እንዴት አይነት አስደናቂ ተጫዋች ነው! መጠበቅ ያስፈልጋል። ራሱን ሊጠብቅ ይገባል። እሱም የመጀመሪያው ስራ ትልቁ ነገር ይሄ ነው። በእያንዳንዱ የእድሜ እርከን ራሱን ለማሳደግ ከፍ ያለ ጥረት ማድረግ ይጠበቅበታል። ከዛ ውጪ የቀጣይ የክለቦቻችንም ትልቅ የቤት ስራ ነው የአሰልጣኞቻችን። አንድ ተጫዋች ዘላለም በ90 ደቂቃ 10-11 ንክኪ እንደው በጣም እድለኛ ከሆነ ከኳስ ጋር የሚገናኝበት አጋጣሚ ይሄ ነው። ግን እነዚህን ያገኛቸውን ኳሶች 4፣ 5፣ 6 አጋጣሚዎች እንዴት ተጠቀመ የሚለው ነው ትልቅነትህን የሚያሳየው። ዳዊት ካሳው በዚህ ጨዋታ የመጀመሪያ ግቡን ሲያስቆጥር ያገኘው የመጀመሪያ የግብ እድል እሱ ነው። እሱም በሚገባ ተጠቅሟል። ከዚያ በኋላ ያገኛቸውን ኳሶች ሌሎች ተጫዋቾች የግብ እድል ወደ ግብ እንዲቀይሯቸው እድሎችን ፈጥሯል። ከዚህ በላይ ጥራት የለም። አስደናቂ እድሎችን ነው ምናልባት ፈጥሮ የተመለከት ነው። ቀጣይም ትልቅ የቤት ስራ ይኖርበታል። ከዚህ ውድድር ባሻገርም ይህ የቀጣይ ጊዜ የብሔራዊ ቡድን ተጫዋቾችን የምንመለከትበት ራሳቸውን በትልልቅ ውድድሮች እየፈተኑ የሚያልፉበትም አንደኛው ውድድር ነው። ቀጣይ የአፍሪካ ዋንጫ ላይ በዚሁ የሚጠናቀቅ ከሆነ ሌላ ትልቅ እድል ያገኛሉ። በዛ ውድድር ላይም ራስን ማሳየት ከሌሎች ትልልቅ ብሔራዊ ቡድኖች ጋር ያለውን ልዩነት ማወቅ ያስፈልጋል። ቀጥሎ ግን ዋሊያዎቹ ብሔራዊ ቡድኑን ወክሎ ወደ አፍሪካ ዋንጫ ለማሳለፍ ኢትዮጵያ ወዳልገባችባቸው ትልልቅ ውድድሮችም ማሳለፍ ትልቅ ዓላማው ሊሆን ይገባል። በእርግጥ መለሳለው ቢኒያም አብርሃ 3 ተጫዋቾች የኢትዮጵያ ብሔራዊ ቡድን ይገኛሉ። ቢኒያም አብርሃ የኢትዮጵያን ሁለተኛ ጎል አስቆጠረ። የቡድኑ አምበል 10 ቁጥሩ ቢኒያም ኢትዮጵያን ወደ ሞሮኮ የሚወስድ አስደናቂ ጎል አስቆጠረ። በጠባብ አንግል እንዴት አይነት ግሩም ጎል ነው ያስቆጠረው! በዚህ ውድድር ጎል ሊሆኑ የሚችሉ በርካታ ኳሶችን ለቡድን አጋሮቹ ሲያቀብል ነበረ። በመጨረሻም ኳስና መረብን ማገናኘት ተሳክቶለታል። ቢኒያም አብርሃ ደስታው ፊቱ ላይ በግልጽ የሚታይ ነው። ቤንዚመር አሰልጣኙ ጋር ነው አምነው የቡድኑ አምበል አድርገውታል። ያንን የሚከፍል አስደናቂ ጎል ነው ያስቆጠረው። የሚገርም ክህሎት። ጎል ካለ ደጋግመን እናነሳለን። ዳዊት ካሳው አለ። ይሄን ጎል አላስቆጠረውም ዳዊት ካሳው። የመጨረሻ ኳሱን አመቻችቶ ለቢኒያም ያቀበለው ግን እሱ ነው። ሁለቱ ተጫዋቾች አደገኞች ናቸው። የሚግባቡበት መንገድ በጣም ያስገርም ነው። አትጠራጠረኝ፣ በጥቂት ጊዜያቶች ውስጥ ሁለቱንም ተጫዋቾች በኢትዮጵያ ፕሪሚየር ሊግ ሲጫወቱ የመመልከት እድላችን በጣም ሰፊ ይመስለኛል። እነዚህን ተጫዋቾች የሚያገኙ ክለቦች እድገታቸው ላይ በደንብ መስራት አለባቸው። ሊጠነቀቁላቸው፣ ሊሳሱላቸው ይገባል። ትክክል ሶል። ይህንን ኳስ ሁሴፋ ሻፊን ጨምሮ 3 ተጫዋቾች ነበሩ። ውሳኔውን ለመወሰን ኃላፊነት መውሰድ የሚያስፈልግበት ቦታ ላይ ነው። ኳሱን ቢስተው በእርግጠኝነት በከፍተኛ ደረጃ እንወቅሰው ነበረ፣ ግን ጎሉን አስቆጥሮታል። የሚያስደንቅ ጎል ነው ቢኒያም አብርሃ ያስቆጠረው። እንዲህ አይነት በራስ መተማመን፣ በራስ ውሳኔ የሚመጣውን የመጨረሻ ጫና ለመቀበል ዝግጁ መሆን ያስፈልጋል። አምበል ነው፣ ያንን አድርጓል። የዲግራት ነው የተወለደው ቢኒያም እንዴት አይነት አስደናቂ ጎል ነው ያስቆጠረው! ይሄ ለውጤት ብቻ ሳይሆን ሶል አሁን 3 ፖይንት ነው የተጫወተ የሚገኘው። ለውጤት ብቻ ሳይሆን ለአይን ምግብ የሆነ ጎል፣ ግሩም ጎል። መረቡ ሲነቃነቀ በጣም ያስደስታል። መረቡን ጣሪያ ነክቶ ነው በጣም ኳሱ ያረፈውና በጣም የሚያስደንቅ ጎል ነው። በኬንያ በኩል ባለፈው በጣም ከተመለከትኳቸው ምርጥ ተጫዋቾች መካከል አንደኛው ተቀይሮ ገብቷል። ዴሪክ ወኒዮኒ ቀይሮ የገባው በቋሚነት ነበር የተሰለፈው። በመጀመሪያው ጨዋታ ላይ ከኢትዮጵያ ጋር ተቀይሮ ገብቷል። አበበ ቢቂላ ስቴዲየም የብሔራዊ ቡድኑ ደጋፊዎች አሁን ተነቃቅተዋል። ፊታቸው የደስታ ፊት ነው የምንመለከተው። በትክክል ከዚህ በላይ ሌላ ሊያስደስት የሚችል ነገር የለም። በጣም አስደናቂ ጎሎቹ የተቆጠሩበት፣ ሁለቱም ጎሎች የተቆጠሩበት መንገድ በጣም የሚያስደንቁ ጎሎች ናቸው የተቆጠሩት። አቤኔዘር ጥፋት ተጎድቶ ወርቋል። የሕክምና እርዳታ እየተደረገለት ይገኛል። በቀጥታ ስርጭት ሳይሆን ዘላለም በመልሶ እይታ በሪፕሌይ 4-5 አይተ ረክተህ የማትጨርሰው ግብ ነው። እንዴት አይነት አስደናቂ ጎል ነው! የግብ ጠባቂውን አቋቋም ተመልክቷል። ግብ ጠባቂው ለተጫዋቾች የማቀበል እድል አለው በሚል የበለጠ ግራቪቲውን ይዟል፣ ዝቅ ብሏል። መሬት ለመሬት ተንሸራቶ ኳሱን ለማግኘት እንዲመቸው። ግን ቢኒያም ስለ አይኖች ነው ያሉት። የግብ ጠባቂው
ከጭንቅላቱ በላይ የከፈተው ስፔስ ዝቅ በማለቱ ምክንያት ግቡን ለማስቆጠር በቂ ቦታ እንደሆነ በትክክል ተረድቷል። እዚያ ቦታ ላይ ነው ኳሱን የመታው። ድንቅ ግብ አስቆጥሯል። ጫና አለው ሶል ተከላካዮች እየመጡ ነው። ግብ ጠባቂው ፊት አለ። ብዙ አማራጮች አሉ። በዚህ ውስጥ በፍጥነት መወሰን መቻል ይጠበቅበት ነበር። እንዳልከው ግብ ጠባቂው ግሪጎሪያን ኦሞንዲ ከጉልበቱ ሸብረክ ብሎ ስለነበረ እና በግቡ አግዳሚ በኩል ሰፊ ስፔስ ስለነበረ በግራ እግሩ በዚህ አስደናቂ ግራ እግሩ ኳስና መረብን አገናኝቷል። በጣም ስሜታዊ ከመሆናቸው የተነሳ እንጂ ዘላለም ደቡብ ሱዳን ላይ የነበራቸው የደስታ አገላለጽ ንግስናውን ለዳዊት ካሳው የሰጡበት አይነት አገላለጽ ማሳየት ነበረባቸው። አደገኛ ኳስ ነው ተቀይሮ የገባው ዴሪክ ኳስ ወደ ውጪ ወጥቷል። 83 ደቂቃዎች ተቆጥረዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ 2-0 በሆነ ውጤት እየመሩ ይገኛሉ። ልማደኛው ዳዊት ካሳው የመጀመሪያውን ድንቅ ጎል አስቆጠረ። ሁለተኛውን ቢኒያም አብርሃ በግሩም ሁኔታ ኳስና መረብን አገናኝቷል። የኳስ የጎል ጥራት ቢታይ የጎል ጥራቱ ታይቶ ከአንድ በላይ የሚሰጥ ቢሆን ከዛ በላይ የሚቆጠርላቸው ጎሎች ናቸው በሁለቱም በኩል የተቆጠሩ። ዳዊት ካሳው ዳዊት ለሁሴፋ ነበረ። ቅድም ሳነሳ ነበረ የዳዊትን ኳሊቲ በተመለከተ ኳስ ለመስጠት የማይሰስት ተጫዋች ነው። ለቡድኑ ውጤታማነት እንጂ የሚቸገረው 1-2 የሚገርም ነው። እኒው ዳዊት ካሳው በድጋሚ የተመታው ኳስ ተደርበው አውጥተውታል። ሌላ ኳስ ዳዊት ካሳው ቅዱስ ዳዊት ነው። ቅዱስ ዳዊት ግን ዘላለም ከምንም በላይ የመስመር ዳኛው ለመጨረሻው ሰው ለኦፍሳይዱ ባንዲራቸውን ከማንሳታቸው ይልቅ እኒያው ላይ ጥፋት ተሰርቷል። እዚያ ጋር ባንዲራቸውን ማንሳት ነበረባቸው። ከጨዋታ ውጪ እንደሆነ ሌላኛው ተጫዋች እርግጠኛ ናቸው። መጠበቅ አልነበረባቸውም። ጥሩ ሙከራ ነው እኒያው እዚህ ጋር የሚያደረገው። የግብ ጠባቂውን ጥራት ነው ልናደንቅ የምንችለው። መሬት ለመሬት የተመታ ኳስ ነው። አስቸጋሪ ኳስ ነው። ኦሞንዲ በግሩም ሁኔታ መልሶታል። ጌም ማኔጅመንት ከዚህ በኋላ ነው የሚነሳው ዘላለም። አርምስትሮንግ ኦሞንዲ አርምስትሮንግ ተቀይሮ የገባው ናታን አቾላ አቤኒዘር በፍጹም አልፈቀደለትም። ቅዱስ ዳዊት በቃ አንድ ተጫዋች ተቀይሮ ገብቶ ተጽዕኖ መፍጠር ካለበት እንደ ቅዱስ ዳዊት ነው። የሚታይ ግልጽ የሆነ ተጽዕኖ ነው የፈጠረው። ትላንት ከአሰልጣኝ አምሳሉ ጋር ቆይታ የማድረግ እድል ነበረኝ እና ስለ ቅያሬዎቻችን እያወራ ነበር ከአሰልጣኙ ጋር። ብዙ ከቅያሬዎች ካልተጠቀሙ ቡድኖች መካከል ኢትዮጵያ አንደኛዋ ነች በሚል አንስተን የአጋጣሚ ጉዳይ ካልሆነ በስተቀር አትጠራጠር ከቅያሬዎቻችን መጠቀም እንጀምራለን ብለው ነበር። ዛሬ በትክክል ከሰዓታት በኋላ ያንን አውርተን ይህንን ለውጥ አይተናል። ግሩም ቅያሬዎች ናቸው። ፍጹም መረጋጋት የጎደለው ብሔራዊ ቡድን ነበር የመጀመሪያው አጋማሽ ላይ። ቅዱስ ዳዊት ከገባ በኋላ ግን ኳሱን የሚቆጣጠር የሚያረጋጋበት መንገድ የሚገርም ነው። ሌላ አስደናቂ ኳስ ዳዊት ካሳው ከጨዋታ ውጭ። የመስመር ዳኛው ራሱ የዳዊትን ሩጫ መቆጣጠር አልቻሉም። ይችላል ከኳሱ ጋር አብሮ ነው የወጣው። ከ17 ዓመት በታች አፍሪካ ዋንጫ የሴካፋ የማጣሪያ ውድድር ቀጥሏል። በአበበ ቢቂላ ስቴዲየም ኢትዮጵያና ኬንያ ለደረጃ እየተጫወቱ ነው። ከዚህ በፊት እንደነበሩት የደረጃ ጨዋታዎች አይደለም። ይህ አሸናፊውን ቡድን በዚህ የዕድሜ እርከን ትልቅ ወደ ሆነው የአፍሪካ ውድድር የሚያሳልፍ ነው። ስለዚህ ይህንን ጨዋታ ማሸነፍ እጅግ አስፈላጊ ነው። ኢትዮጵያ 2-0 እየመራች ትገኛለች። ፋና ሚዲያ ኮርፖሬሽን በፋና ፕላስ እንደዚሁም በዩቲዩብ እና በፌስቡክ ይህንን ጨዋታ በቀጥታ እያስተላለፈ ይገኛል። በተለያዩ አማራጮች ልትከታተሉ ትችላላችሁ። የፍጻሜው ጨዋታ በታንዛኒያ እና ዩጋንዳ መካከል ይደረጋል። ይህንንም ጨዋታ በቀጥታ ወደ እናንተ እናደርሳለን። ሁሴፋ ሻፊ ሁሴፋ ኦሞንዲ ጥፋት ሰርቷል። ሁሴፋ ሻፊ አለፉት። በእርግጠኝነት ዳኛው ዘላለም በራሳቸው ውሳኔ የሚያፍሩ ይመስለኛል። ይሄ ጨዋታ ካለቀ በኋላ አትጠራጠር። ሁሴፋም ቅድም እንዳልከው ነው። ይህን ሊጠቀምበት ይገባ ነበረ። ግብ ጠባቂ በእጅ አይዝም። ተመልከት፣ በእጁ ነው የያዘው ኳሱ። ተመልከት፣ በሁለቱም እጆቹ፣ በአንድ እጅ አይደለም የተጠቀመው። ኳሱ ወደቀ፣ አመለጠ። በእጁ ነው ኳሱ ያዘው። ከዚህ በኋላ ሌላ ጥፋት። ሁለት ተመሳሳይ ቦታ ላይ በሁለት ተጫዋቾች አንድ ኳስ በእጅ ተነካ። ሁለተኛው አጋጣሚ ላይ ተከላካዩ ጥፋት ሰራ። በፍጹም አንዱን ቢያልፉ ሌላኛውን ሊያልፉ አይገባም ነበር።
ሌላ ያለመረጋጋት ኬንያ ላይ የሚጨምር አይነት ኳስ ይሆን ነበር ይሄ የቅጣት ምት የሆነ ውሳኔ አግኝቶ ቢሆን። በዚህ ውድድር በከፍተኛ ጎል አስቆጣሪነት ዳዊት ካሳው 8 ጎሎችን አስቆጥሮ ይመራል። በ6 ጨዋታዎች 8 ጎሎችን ማስቆጠር በጨዋታ ከአንድ በላይ ማስቆጠር ነው በአማካይ። ይህ እጅግ ድንቅ ነው። የውድድሩን ከፍተኛ ጎል አስቆጣሪ ሆኖ የማጠናቀቅ እድል ይኖረዋል። ከዚህ ጨዋታ አስቀጥሎ 9 ሰዓት ተኩል ላይ ታንዛኒያና ዩጋንዳ ይጫወታሉ። ዳዊት ካሳው፣ ዳዊት፣ ቢኒያም አብርሃ፣ እንየው ስለሺ። ቢኒያም ነበረ የተሻለው አማራጭ ይመስላል። ቅዱስ ኳሶችን የሚያቋርጥበት መንገድ ዘላለም የሚገርም ነው። ሸርተቴ ለመውረድ አይፈራም። በዚያ ላይ የሚወርዳቸው ታክሎች ጊዜያቸውን የጠበቁ ናቸው። የዩጋንዳውን 6 ቁጥር ሄንሪን በተመለከተ ኢትዮጵያ ብሔራዊ ቡድን ላይ የተፈጠረው ብልጫ ያ እንደነበረ መሀል ሜዳ ላይ ስናነሳ ነበረ። እጅግ የተረጋጋ የሚያደርገውን የሚያውቅ ኳስ ሆልድ አድርጎ መቆየት ካለበት ያንን የማድረግ በራስ መተማመንም ክህሎትም ያለው ተጫዋች ነው ሄንሪ። ቅዱስ ዳዊትን ከገባ በኋላ ያንን እያሳየን ይገኛል። እንየው ስለሺ ተቀይሮ የሚወጣ ተጫዋች ነው። በመጨረሻው የዚህ ውድድር ጨዋታ ጨዋታው እንዲቀጥል አዘዋል። የመሀል ዳኛው ዘላለም ቸርነት ላይ ቢጫ ካርድ መስዋል። ከቸርነት ጥፋት ይልቅ ቢጫ ካርድ የሚያስመዝዙ ይሄኛው አያስመዝዝም አይደለም፣ ግን እሳቸው እየዳኙበት ባለው ስታንዳርድ ከሆነ ይሄ ጥፋት ቢጫ ካርድ አያሰጥም። በመደበኛ ጨዋታ ከለካ ነው ቢጫ ካርድ ነው። ግን ለተመሳሳይ ጥፋቶች ተመሳሳይ ውሳኔዎች ሲሰጡ እየተመለከትን አይደለም። የቁጥጥር ስህተት ይኖራል። ብሩክ የላቸው ተቀይሮ ሊገባ ካሟሟቀ በኋላ እንዲመለስ ተደርገዋል። እንየው ስለሺ ነበረ ሊወጣ የነበረው በረዥም ከርቀት ነው አክሮ የመታው። ግን ኬንያዎች በተደጋጋሚ ይህንን ሲያደርጉ ተመልክተናል፣ አልተሳካም። አስደናቂ ድጋፍ ነው በኢትዮጵያውያን ደጋፊዎች እየተመለከትን ያለ ነው። የቅዱስ ጊዮርጊስ፣ የኢትዮጵያ ቡና፣ የሌሎችም የበርካታ ክለብ ደጋፊዎች ናቸው። ይህ የብሔራዊ ቡድን ጨዋታ ነው። በቅንጅት ብሔራዊ ቡድኑን እየደገፉ ነው። የባለፈው የግማሽ ፍጻሜ ጨዋታ ላይ 3-0 በሆነ ውጤት ነው የተሸነፈው። እጅግ ተስፋ አድርጎ ነበረ ደጋፊው። ከዛ በኋላ ተመልሶ አሁንም ለመደገፍ በስቴዲየም መገኘት ትልቅ አድናቆት እንዲቸር የሚያደርግ ነው። ስለዚህ በዚህ በአበበ ቢቂላ ስቴዲየም የተገኙ ደጋፊዎችን ማመስገን ያስፈልጋል። ተቀያሪ ተጫዋቾች ደስተኞች ናቸው። ሰይፈዲን ውጤቱ እንዳረጋገጡ እርግጠኞች ናቸው። ከዚህ በኋላ ብሔራዊ ቡድኑ ይሸንፋል ብለው በፍጹም ሊገምቱ አይችሉም። ለቅያሬ ተዘጋጀው ኳስ ዜፋ ሁሴፋ ለቅያሬ ግሪጎሪያን ተዘጋጀው ኦሞንዲን አሳስቶት ነበረ። ከእኒዮ ስለሺ የተቀበለው ኳስ ግን እንዴት አይነት ድንቅ ጎል ኳስ ነው! ከጨዋታ ውጭ ነው። ግቡ ተቆጥሮ ቢሆን ኖሮ በቀጥታ የተመታ ኳስ ነው ከእኒዮ ዘላለም። ምናልባት እኒዮ ለመቀየር በዳኛ ውሳኔ ነው በሜዳ ውስጥ የቆየው። 90 ደቂቃዎች ተጠናቀዋል። 3 ተጨማሪ ደቂቃዎች። እነዚህ 3 ደቂቃዎች ኢትዮጵያን ወደ አፍሪካ ዋንጫ የሚያሳልፉ ናቸው። ቅዱስ ዳዊት ሞሮኮ ይህንን ውድድር ታስተናግዳለች። ራባትን ጨምሮ ትልልቅ ከተሞች ተዘጋጅተዋል። ሞሮኮ ትልልቅ የአፍሪካ ውድድሮችን በማስተናገድ ልምድ ያላት ታላቅ የእግር ኳስ ሀገር ነች። ሁዜፋ ሻፊ ከኦሞንዲ ጋር ሁዜፋ እና ቅዱስ ዳዊት። ሁዜፋ ራሱ ቢጫወት ወይም ቅዱስ ዳዊትም ቅዱስ ዳዊትን ረጅሙ ካንቴ ልንለው እንችላለን። ዘላለም በቁመት በርግጥ ካንቴ በጣም የሚገርም አማካይ ነው። ብሩክ ይላቸው እንየው ስለሺን ቀይሮ ወደ ሜዳ ገብቷል። እንየው ስለሺ ደስተኛ ሊሆን ይገባል ያለ ጥርጥር። ይሄ ቡድን በእንደዚህ አይነት መልክ ጨዋታውን 2-0 እንዲመራ አስተዋጽኦ ካላቸው ተጫዋቾች መካከል አንደኛው ነው። ድንቅ ሙከራ አድርጓል። ተጨማሪ ግን ማስቆጠር የሚችልበትም እድል ነበረው። ሁዜፋ ሻፊ ተጎድቶ የወደቀ ይመስላል። ዘላለም ሁዜፋ ሻፊ እንዲደሰቱ የሚያደርግ ውጤት ነው ቀይ ቀበሮቹ ያስመዘገቡት። ቀጣይ ከሁለት ያነሱ ደቂቃዎች ናቸው። 1 ደቂቃ ከሰከንዶች የሚቀሩት ጨዋታ ነው እና ከዚህ በኋላ ምንም ነገር ይፈጠራል ተብሎ አይጠበቅም። ስለዚህ በአበበ ቢቂላ ስቴዲየም የተገኙ ደጋፊዎች አሁን በሚያደርጉት መልኩ ደስታቸውን የመግለጽ እድል አላቸው። በትክክል ሁሉ ነገር በእጃቸው ነው። በትክክል ዩጋንዳውያን
እንዲህ አይነት የጌም ማኔጅመንት ስትራቴጂ ሲከተሉ ብዙ ደስተኞች አልነበሩ። ዛሬ የራሳቸው ተጫዋች ቡድናቸው እየመራ ነው ይሄን የሚያደርገው። ትክክለኛ ጉዳት እንኳን ቢሆን የሚያስጨንቅ ጊዜ ላይ አይደለም። ጨዋታው ያለቀ ነው የሚመስለው። ከዚህ በኋላ ለኬንያ ነገሮችን መቀየር በጣም ከባድ ነው። 1 ደቂቃ ብቻ ነው የቀረው። ከተመሩ በኋላ ውጤቱን ለመቀልበስ ትግል ያደረገ ቡድን አልተመለከትንም። ዘላለም አነስተኛ መነሳሳት ነው በኬንያ በኩል እያየን ያለ ነው። ተመስገን ከበደ በመጨረሻ አቅሙን እንዲያሳይ የሚያስፈልግ ሙከራ ነው ከኬንያውያን በኩል። ይህንንም ኳስ አርምስትሮንግ ኦሞንዲ ነው ከርቀት የመታው። በተደጋጋሚ ከረዥም ርቀት ጎል ለማስቆጠር ሲሞክር የነበረ ተጫዋች ነው። በአጭር ጊዜ እንዲህ አይነት ውጤት ማየታችን ለእግር ኳሳችን ትልቅ ማንሰራራት ነው። አብዮት ነው የሚሆነው። ይሄ እጥፋት ነው ከዚህ በኋላ አትጠራጠር። እነዚህ ተጫዋቾች 5 እና 6 ዓመታት አብረው ሲቆዩ በቀጣይ ከ20 ዓመት በታች ጨዋታዎች ላይ ይህን ቡድን አሳድገን ይዘን የምንቀርብ ከሆነ የኢትዮጵያ ብሔራዊ ቡድን ታዩ ታዳጊዎችን የተመለከት ነው። በፕሮጀክት 2029 ወጣቶች ታቅፈው ከበርካታ የሀገሪቱ ክፍሎች ተመልምለው ነው ይህ ቡድን የተቋቋመው። ዜፋ ሻፊ የመጨረሻ ሙከራ የመጨረሻ እድል ምናልባት በዚህ ውድድር ላይ ሁለተኛ ጎል የሚያስቆጥርበት እድል ሊኖር ነበረ። ዳዊት ካሳው ዳዊት ያሻገረውን ዳዊት ካሳው ብሩክ ይላቸው ሶስተኛ ጎል ለኢትዮጵያ ብሔራዊ ቡድን ተቀይሮ የገባው ብሩክ ይላቸው አስቆጠረ። ቢኒያም አብርሃ በዳዊት የተሻገረውን ኳስ ብሩክ ይላቸው ካስቆጠረ በኋላ ደስታውን የገለጸበት መንገድ የሚያስገርም ነው። ጎል ማስቆጠር ግሩም ጎል ማስቆጠር ብቻ ሳይሆን ከጎል በኋላ ደስታንም መግለጽ ይችልበታል። ብሩክ ይላቸው በመጨረሻ ደቂቃዎች መግባቱ በጎል አስቆጣሪዎች ዝርዝር ውስጥ ስሙን እንዲያጽፍ አድርጎታል። ግብ ጠባቂው ግሪጎሪያኖ ሞንዲ በጣም ቀላል ኳስ ነው የተፋው። ምርጫ አልነበረውም። ጠንካራ ኳስ ነው በግራ እግሩ ዳዊት የመታው። ዘላለም ምናልባት ከእድሜውም አንጻር የተሻለ ውሳኔ መወሰን ይችል ነበረው፣ ሊወስን ይችላል። ግን ደግሞ ቀላል ኳስም አልነበረም። ጠንካራ ምት ነው። ኳሱን በድጋሚ የተፋውን ኳስ መቆጣጠር የሚችልበት እድል አልነበረውም። ብሩክ በጣም በቅርብ ርቀት ላይ ነበረው። ግን በሁለቱ ተጫዋቾች መካከል ያለውን ልዩነት ዘላለም በግልጽ መመልከት እንችላለን። ሁሴፋ ሻፊ ኳሱን ሰዓት ለማባከን በሚሆን መልኩ ተቆጣጥሮ ለመጫወት ሞክሯል። ጨዋታው ተጠናቀቀ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ለአፍሪካ ከ17 ዓመት በታች ዋንጫ ማለፋቸውን አረጋግጠዋል። ይህ ውድድር ሲጀመር በአሰልጣኝ ቤንዚመርና በበርካታ የቡድኑ አባላት የነበረው ትልቁ ተስፋ እነዚህን አዳጊዎች ወደ አፍሪካ መድረክ መውሰድ ነበረ። ተሳክቷል። በቀጣይነትም ለዚህ ውድድር ዝግጅት አብረው የሚቆዩበት እድል ይኖራል። ስለዚህ ወጣቶቹ አዳጊዎቹ በትልቅ መድረክ የሚታዩበትን እድል አግኝተዋል። ግብ ጠባቂው ተመስገን ከበደ ከአርባ ምንጭ፣ አቤኔዘር አለማየሁ ከሶዶ ከተማ፣ ድንቅነህ ከሆሳና፣ ኤፌሶን ከሶዶ፣ ትንሣኤ መንግስቱ ከዱራሜ፣ ቢኒያም አብርሃ ከአዲግራት፣ ቅዱስ ዳዊት ከጅማ፣ ዳዊት ካሳው ከባህር ዳር ከበርካታ የሀገሪቱ ከተሞች የተሰባሰቡ አዳጊዎች ናቸው። በአበበ ቢቂላ ስቴዲየም የተገኘውን ተመልካች የሚያስደስት አስደናቂ ውጤት ተመዝግቧል። በዚህም ምክንያት ድባቡ ለየት ያለ ነው። እናመሰግናለን። የታሪክ መገጣጠም ያስገርማል። ዘላለም የኢትዮጵያ ብሔራዊ ቡድን ከዚህ በፊት የአፍሪካ ዋንጫ ተሳትፎን በ17 ዓመት በታች ትኬቱን ሲቆርጥ ኬንያን አሸንፈው ነበር። ዛሬ በተመሳሳይ ከ22 ዓመታት በኋላ የኢትዮጵያ ብሔራዊ ቡድን ይህንን ታሪክ አስቀጥሏል። ድንቁ ጀግና የዚህ ቶርናመንት ክስተት ተጫዋች ያለ ጥርጥር ዳዊት ካሳው ዛሬ በፍጻሜው ጨዋታ ላይ ሌላ ግብ አስቆጣሪ በታንዛኒያ በኩል ማንመለከት ከሆነ በቫራይቲ በሁሉ ነገር ያሳመነ ተጫዋች ነው። የውድድሩ ኮከብ በእኔ እምነት ዳዊት ካሳው ነው። ከሱ የበለጠ ጥራት ያለው ተጫዋች በዚህ ውድድር ላይ አልተመለከትንም። እያንዳንዱ ጨዋታዎች ላይ የሚያደርገው ነገር በጣም የሚያስገርም ነው። እንደ አምበል ቡድኑን የሚያገለግል በሁለተኛ አምበልነት ጭምር ብንይዘው የሚያስገርም አይነት ክህሎት ያለው ተጫዋች ነው። በየትኛው ሞመንት ላይ ማጥቃት እንዳለበት፣ በየትኛው ሞመንት ላይ ጨዋታውን ማረጋጋት እንዳለበት ጠንቅቆ የሚያውቅ
ግሩም የግብ አይን ያለው ተጫዋች ነው። ያለ ጥርጥር የኢትዮጵያ የወደፊት ከፍታ በእንደዚህ አይነት ወጣት ተጫዋቾች ይረጋገጥ። በዚህ ጨዋታ ላይ ሁለተኛውን ጎል ማስቆጠሩ የዚህ ጨዋታ ማብቂያ ፊሽካ ነበረ ማለት ይቻላል። ማስተማመኛ ጎል ነው ያስቆጠረው። ይገባዋል። ከደጋፊዎችም የሚገባውን ነው አድናቆት እየተቸረው የሚገኘው። ባለፈው ጨዋታ ላይ በዩጋንዳ 3-0 ቀይ ቀበሮቹ ከተሸነፉ በኋላ ተመስገን ከበደ፣ ሁሴፋ ሻፊን ጨምሮ በርካቶች ሲያለቅሱ ተመልክተናል። አሰልጣኝ ቤንዚመር እና አምሳሉ ሌሎች የቡድን አባላት ለዚህ ውጤት ትልቅ አስተዋጽኦ አድርገዋል። ይገባቸዋል። አሲድ ይገባዋል። አስደናቂ ደጋፊ ነው። በዚህ ውድድር ላይ ከቅዱስ ጊዮርጊስ ባሻገር ብሔራዊ ቡድኑ በሚጫወትባቸው ቦታዎች በሙሉ እየሄደ የሚያበረታታ በጣም የሚገርም ደጋፊ ነው እና ዛሬም በስቴዲየም ተመልክተናል። ቅዱስ ዳዊት ዛሬ ካሸነፉ በኋላ ደስታቸውን የሚገልጹበት መንገድ የሚገርም ነው። የእሱ ተቀይሮ መግባትም ትልቅ አስተዋጽኦ እንዳለው አምናለሁ። ሰው ይሄ ትልቅ ደስታ ነው። ዘላለም በሜዳ ውስጥ ሁሉም ተጫዋቾች ሲሮጡ ነው የምታያቸው። በጨዋታ ላይ ከሮጡት በላይ አሁን በደስታ ገላለጽ ላይ ሊሮጡ ይችላሉ። ምክንያቱም የሚፈልጉትን ነገር በሙሉ አሳክቷል። እዚህ ቶርናመንት ላይ ተሳክቶ የኢትዮጵያ ብሔራዊ ቡድን የፍጻሜ ተፋላሚ ሆኖ ብናየው የሁላችንም ደስታ ነበር። ግን ትልቁ ግቡ በአጭር ጊዜ የተሰራበት ቡድን ነው። እንደ ብሔራዊ ቡድን ከዚህ በፊት ከነበሩት ተሞክሮች አንጻር ስናየው የዝግጅት ጊዜው ረጅም ይመስለን ይችላል። ሌሎች ሀገራትን ስራ ከተመለከትን ግን የኢትዮጵያ ብሔራዊ ቡድን ይሄ የዕድሜ እርከን ከ18 ዓመት በታች ምንም አይነት ጨዋታ አብሮ አላደረገም። ይሄ ቡድን ዘላለም የሌሎች ሀገራትን ተሞክሮ ካየን ከ15 ዓመት በታች ጀምሮ አብሮ ሲጫወቱ ያደጉ የጎለበቱ ተጫዋቾችን ነው በቶርናመንቱ ላይ ይዘው የመጡት። ኢትዮጵያ በአጭር ጊዜ ስራ እንዲህ አይነት ውጤት አስመዝግባለች። ትልቁ የዚህ ውድድር ግብ አፍሪካ ዋንጫ ላይ መድረስ ነበር። ያንን አሳክቷል የኢትዮጵያ ብሔራዊ ቡድን። ከደጋፊዎች ጋር የተለየ ደስታ እየተመለከትን ነው። ግን በሁለተኛው አጋማሽ አሰልጣኞቹ ጨዋታውን የቀየሩበትን መንገድ ፈጽሞ ማድነቅ አለብን። ዘላለም የእሳቸው የአሰልጣኞቹ ታክቲክ ነው ይህንን ጨዋታ ሙሉ በሙሉ የቀየረው። ቅያሬዎቻቸው አስደናቂ ነበሩ። በጨዋታ ወቅት የነበሩት ሞቢሊቲዎች በጣም አስገራሚ ነበሩ። በስተመጨረሻ እንዲህ አይነት ሳቅ፣ እንዲህ አይነት ደስታ ገዝቶ መጥቷል። ከ17 ዓመት በታች አፍሪካ ዋንጫ የሴካፋ ከተመለከተ